ቤት እስካሁን እየተጠባበቁ ያሉ እኛም እውነት ነው በጣም ያሳስበናል። 80% ኦሬዲ ለቆጣቢዎች የሚተላለፍ ነው ማለት ነው። ተላለፉ ቤቶች አሉ። በመዲናዋ ከ179 ሺህ በላይ ቤቶች ግንባታ በመፋጠን ላይ እንደሚገኝ ከንቲባ አዳነች አቤቤ ስለመናገራቸው፣ የከተማ አስተዳደሩ እየገነባቸው ካሉት 50305 ቤቶች ውስጥ 80% ለቆጣቢዎች እንደሚተላለፉ ስለመገለጹ በዚህ ዙሪያ ያሰናዳነው አጭር ቪዲዮ እንደሚከተለው እናቀርብላችኋለን። ይህንን ቪዲዮ የምትመለከቱ ውድ ተመልካቾች እንኳን ወደ ቻናላችን በደህና መጣችሁ። ቪዲዮውን እስከ መጨረሻው እንድትከታተሉ በአክብሮት ጋብዘናል። የአዲስ አበባ ከተማ ምክር ቤት 5ኛ ዓመት የሥራ ዘመን 4ኛ መደበኛ ጉባኤ ሐምሌ 5 ቀን 2018 ዓ.ም ተካሂዷል። የመዲናዋ ከንቲባ አዳነች አቤቤ የ2018 በጀት ዓመት የሥራ አፈጻጸም ሪፖርት አቅርበዋል። ከምክር ቤት አባላት ለተነሱ ጥያቄዎችም ምላሽና ማብራሪያ ሰጥተዋል። በአሁኑ ወቅት የመኖሪያ ቤት እጥረቱን በዘላቂነት ለመቅረፍ በተለያዩ የቤት ልማት አማራጮች በድምሩ የ179,516 ቤቶች ግንባታ በከፍተኛ ፍጥነት እየተከናወነ እንደሚገኝ ከንቲባዋ ገልጸዋል። በበጀት ዓመቱም በተለያዩ የቤት ግንባታ አማራጮች ሞዳሊቲዎች በመንግስት በሪል ስቴት አልሚዎች፣ በግል አልሚዎች፣ በህብረት ስራ ማህበራትና በበጎ ፈቃደኞች በድምሩ 179,516 ቤቶች ግንባታቸው እየተፋጠነ ይገኛል። ከነዚህ ውስጥ በመንግስት በጀት ብቻ እየተገነቡ ያሉ ቤቶች 50,305 ሲሆኑ አፈጻጸማቸው ከ40 እጅ በላይ ደርሷል። ለረጅም ዓመታት በከተማዋ ላይ የነበረው የጋራ መኖሪያ ቤት እዳም እየተቃለለ መጥቷል። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ በበኩላቸው እየተገባደደ ባለው ዓመት ብቻ በመንግስትና በግል በጎ ፈቃደኛ ኢትዮጵያውያን ከ10,000 በላይ ቤቶች ዝቅተኛ ገቢ ላላቸው የህብረተሰብ ክፍሎች ግንባታ እየተከናወነ መሆኑንም አስረድተዋል። ዘንድሮ በጣም በርካታ ቤቶችን ነው እየገነባን ያለ ነው። ከምንገነባቸው ቤቶች ውስጥ 50,305 የሚሆነው የጋራ መኖሪያ ቤት ነው። ከዚህም 80% ኦሬዲ ለቆጣቢዎች የሚተላለፍ ነው ማለት ነው። የልማት ተነሺዎች አንዳንድ እንደዚህ አይነት ነገሮች ስለሚኖሩ ደግሞም ሬት ስላለው መመሪያው ላይ ቤት በመንግስት ሲሰራ ሬቶች አሉ። ስለዚህ እስከ 80% የሚሆነው ለቆጣቢዎቻችን የሚተላለፍ እንደሆነ ላነሳ ፈልጌ ነው። እሱ ብቻም አይደለም። ሎው ኮስት ቤቶች አሉን። ደጋግ በሆኑ ኢትዮጵያውያን ማህበራዊ ኃላፊነታቸውን በሚወጡ ኢትዮጵያውያን እየተሰሩ ያሉት በዚህ ዓመት ብቻ እንኳን እየተሰሩ ያሉ ከ10,000 በላይ የሚሆኑ ቤቶች አሉ። መንግስትም እንደዚሁ በጣም ዝቅተኛ የኑሮ ደረጃ ላይ ያሉ የህብረተሰብ ክፍሎቻችን እየሰራው ያለ ቤትም አለን እዚህ ቅጠል ተራ። ሌላም ደግሞ አካባቢ ላይ እንደዚህ ከ5,000 በላይ የሚሆኑ ደግሞ አሉን ማለት ነው። አጠቃላይ ዘንድሮ ብቻ ከ10,000 በላይ የሚሆኑ ቤቶች ዝቅተኛ የኑሮ ደረጃ ላይ ያሉ የህብረተሰብ ክፍሎቻችን እየሰራን ያለነው ነው ማለት ነው። በድምር 179,000 ቤቶች እየሰራን ነው ስንል የግሉን ዘርፍ ታሳቢ አድርጎ ነው። በሪል ስቴት እየለማ ያላለ፣ በግል ባለሀብት እየለማ ያላለ፣ በማህበር እየለማ ያላለ፣ በፒፒፒ እየለማ ያላለ፣ አሁን እንዳነሳሁት ደግሞ ማህበራዊ ኃላፊነታቸውን ማህበራዊ ግዴታቸውን እየተወጡ ያሉ ኢትዮጵያውያን በእነሱ እየተሰራ ያለ ቤት አለ። መንግስት ደግሞ እየሰራ ያለው ቤት ደግሞ አለ ማለት ነው። ስለዚህ እነዚህ ተደምረው ነው 179,000 ቤቶች የመጡት ማለት ነው። ቁጥሩን ለመጥቀስ ካስፈለገ በማህበር ብቻ ዘንድሮ 16,730 የሚሆኑ ቤቶችን እየገነባን ነው። በግል 21,090 ቤት የሚሆኑ ደግሞ በግል እየተገነቡ ነው። በሪል ስቴት ከ68,008 የሚሆኑ ቤቶችን እየገነባን ነው። በመንግስት 50,305 ቤቶችን እየገነባን ነው። በፒፒፒ 19,391 የሚሆኑ ቤቶችን እየገነባን ነው። በበጎ ፈቃድ ደግሞ 5,865 በደጋግ ኢትዮጵያውያን የሚሰሩት ቤት ነው። እንዲሁም ደግሞ ዝቅተኛ ለኑሮ ደረጃ
ላይ ላሉ ወገኖቻችን መንግስት እንደዚሁ እየሰራ ያለው ደግሞ እሱም ደግሞ 5000 የሚሆን ቤት ደግሞ አለን ማለት ነው። ስለዚህ እነዚህ ቤቶች ናቸው ዘንድሮ እየተሰራ ያለውና አልፈንም ደግሞ ለሚቆጠቡትና ዝቅተኛ ለኑሮ ደረጃ ላይ ያሉ የህብረተሰብ ክፍሎቻችን እናስተላልፋለን እያልን ያለ ነው። የከተማ አስተዳደሩ አሁን በስልጣን ላይ ካለው መንግስት በፊት ለተገነቡ የጋራ መኖሪያ ቤቶች ከፍተኛ በጀት በመመደብ የመሰረተ ልማት ማሟላት ስራዎችን ማከናወኑንም ገልጸዋል። ሁላችንም እንደምናውቀው በተለይ ቀደም ብለው የተሰሩ የጋራ መኖሪያ ቤቶች አካባቢ ላይ የነበረውን ሜስ ሁላችንም እናስታውሰው ነው። አንደኛ 1398 የሚሆኑ ቤቶች አፈጻጸማቸው ከ30 እስከ 40% የነበሩ ከለውጡ ወዲህ እነዚህን ቤቶች ተረክበን የጨረስናቸው ናቸው። ከዛ በፊት የተሰሩ ቤቶችን ደግሞ ኢንፍራስትራክቸር የላቸውም። የፍሳሽ ማስወገጃ የሚባል የላቸውም። ቶታሊ ውሃ የሚባል የላቸውም። መብራት የሚባል የላቸውም። መንገድ የሚባል የላቸውም። 5 ቢሊዮን የሚያክል ብር በቦንድ ተበድሮ ከተማ አስተዳደሩ ይህንን ኢንፍራስትራክቸር የመስራትን ስራ የጀመረው ከዚህ ከለውጥ ወዲህ ነው። ሊፍት የላቸውም። ቶታሊ ውሉ ላይም የለም። ታሳቢም አልተደረገም። እንደው ሃይ ራይዚንግ ቤት ሲሰራ ሊፍት ሊያስፈልግ ይችላል ተብሎ እንደ ቅድም አልተያዘም። አቅዶ ወደ ትግበራ ለመግባት የተሞከረው አሁን ከለውጥ ወዲህ ነው። ይህም ደግሞ ላነሳው እንደሞከርኩት ከ5 ቢሊዮን ብር በላይ የሚሆነውን ወጪ አውጥቶ ለሊፍትና በጣም ጥቃቅን ለሚባሉ ኢንፍራስትራክቸር መንግስት ወጪ አውጥቶ ብድር ተበድሮ እየሰራ ይገኛል ማለት ነው። ከዚህ ባሻገር ከመደበኛ በጀት ኢን ቢሊዮን ወጪ ወጥቶ የመንገድ ስራ፣ የፍሳሽ ማስወገጃ ስራ፣ ዘላቂ ጊዜያዊ ሳይሆን ዘላቂ የፍሳሽ ማስወገጃ ስራ እነዚህ አይደለም ከ139 ሺህ ከተረከብናቸው በፊት የተሰሩት ይቅርና 139 ሺህ በለውጡ እንኳን ተቀበለን የሰራናቸው የፍሳሽ ማስወገጃቸውን ዘላቂ በሆነ መንገድ ነው የተሰራው ማለት ነው። ውሃ አልነበራቸው። ውሃውን ተደራሽ የተደረገው ከመንግስት በጀት ወጥቶ ነው። መብራትም በተመሳሳይ እውነት ነው። ያላጠናቀቅናቸው አካባቢዎች ስሪ ፌዝ ያላጠናቀቅናቸው አካባቢዎች ነበሩ። አግሬሲቭሊ ግን አሁን ገብተንበታል። በጣም በርካታ ቤቶች ቆጣሪ ገብቶላቸዋል። የስሪ ፌዙንን የማያያዝ ስራ በጣም ተጀምሯል። እሱን አጠናክሮ መቀጠል ይጠበቅብናል። ምን ወስደው ነው የአዲስ አበባ ከተማን የመኖሪያ ቤት ችግር ለመቅረፍ በተለያዩ ሞዳሊቲዎች የተገነቡ ቤቶች በዕጣ እንደሚተላለፉ የጠቆሙት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ የመኖሪያ ቤት ችግር እኛንም ያሳስበናል ብለዋል። በዋናነት ስትራቴጂያችን አቅርቦትን መጨመር ነው። የትም ዓለም ላይ እንደሚደረገው ለሁሉም ሰው ቤት ሰርተን ማቅረብ ሳይሆን አቅርቦትን መጨመር ላይ ነው ትኩረት የምናደርገው። እንግዲህ የጋራ መኖሪያ ቤቶች ረጅም ዘመን ተመዝግበው ቤት እስካሁን እየተጠባበቁ ያሉ እኛም እውነት ነው በጣም ያሳስበናል። አንዱ ይሄ ከተማ የወረሰው ዕዳ ነው። እውነቱን ለመናገር በጣም ከፍተኛ ጫናን የፈጠረብን። በአንድ በኩል ቀድሞው የተገነቡት ቤቶች በትክክል ዕዳቸው ሳይከፈል በድምሩ ወደ 99 ቢሊዮን ብር ከነወለዱ የመጣ ዕዳ ነው ስንገፋ የቆየ ነው። ከዛ ላይ ነው 62 ቢሊዮን የከፈል ነው። ይሄ 62 ቢሊዮን ቤት ቢገነባበት ኖሮ ከዚህ ውስጥ ቅድም ያነሳ ነው 98,000 ቤቶች ያክል ስናስተላልፍ የተከፈለ ቅድመ ክፍያ በእርግጥ እዚህ ውስጥ የተካተተ ነው። የተወሰኑ ሱቆችን በጨረታ ይሸጥናቸው እነሱም አንድ ግብአት ሆነውናል። ከዛ ውጪ ተገንብተው ጭምር እኮ ገንዘብ ሳይከፈልባቸው የተላለፉ ከማን እንደሚጠየቁ ለማወቅ አስቸጋሪ የሆኑ ሳይገነቡ ተገነቡ ተብለው የተከፈለባቸው ወደ ሁሉ እዚህ ከተማ አስተዳደር እየከፈለ ነው። ለማንኛውም ዞሮ ያው መንግስት እንደ መንግስት ኃላፊነት አለበትና እና ኃላፊነት መወጣት አለበት እና እንደ ቀድሞ ከባንክ እንደ ልብ ብድር አግኝተን በሰፊ የጋራ መኖሪያ ቤቶችን ብንሰራ ደስ ይለን ነበር። የተበላሸ ብድር ስለሆነ እቺን
የጠቀስናትን 5 ቢሊዮን እንኳን ለማግኘት በብዙ ሂደት ውስጥ አልፈናል ማለት ነው። የተበላሸውን ብድር ማስተካከል ስላለብን አሁንም 37 ቢሊዮን ብር ያክል ዕዳ አለብን። እሱም መክፈል ግድ ይለናል። የሚተላለፉ ቤቶች አሉ። ከዛ የምናገኘው ከበጀታችንም አድርገን ከዚህ ዕዳ ውስጥ ወጥተን በበጀት ብቻ ሳይሆን ተጨማሪ ፋይናንስን አፈላልገን ቤትን በብዛት መስራት እንዳለብን መነሻ አድርገን ነው እየሰራን ያለ ነው። በአዲስ አበባ ከተማ ባለፉት 5 ዓመታት ውስጥ ብቻ 496971 ቤቶች መገንባታቸውን የከተማዋ ከንቲባ ወይዘሮ አዳነች አቤቤ ተናግረዋል። ከተገነቡት ቤቶች መካከል ከ26563 በላይ የሚሆኑት የመንግስት ቤቶች ለልማት ተነሺዎችና ለተለያዩ የህብረተሰብ ክፍሎች ተላልፈዋል። በተጨማሪም ከ98000 በላይ የኮንዶሚኒየም ቤቶች በዕጣ ለቆጣቢዎች መተላለፋቸውን አስታውቀዋል። የመኖሪያ ቤት አቅርቦትና አስተዳደር የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ቤት መሰረታዊ ፍላጎትና አንገብጋቢ የህዝብ ጥያቄ መሆኑን በመረዳት ባለፉት 5 ዓመታት 496971 ቤቶች የተገነቡ ሲሆን 26563 የመንግስት ቤቶች ለልማት ተነሺዎች ያስተላለፍን ሲሆን ከ98000 በላይ የጋራ መኖሪያ ቤቶችን ደግሞ በዕጣ ለቆጣቢዎች ማስተላለፍ ችለናል። በሌላ በኩል ለረጅም ዓመታት በከተማ አስተዳደሩ ላይ ተከማችቶ የነበረውን የጋራ መኖሪያ ቤቶች የባንክ ብድር ዕዳ ለመክፈል ሰፊ ጥረት መደረጉን ከንቲባ አዳነች ጠቁመዋል። በዚህም መሰረት 62 ቢሊዮን ብር ሙሉ በሙሉ የተከፈለ ቢሆንም አሁንም ድረስ የተወሰነ ቀሪ ዕዳ መኖሩን አብራርተዋል። ለረጅም ዓመታት በከተማዋ ላይ ተከማችቶ የነበረው የባንክ ብድር ዕዳ ከነወለዱ ከ90 ቢሊዮን ብር በላይ ደርሶ የነበረ ሲሆን 62 ቢሊዮን ብር መክፈል ችለናል። በከተማችንም ባለፈው ዓመት የተበደርነውን የቦንድ ብድር ከመመለስ አንጻር 3.2 ቢሊዮን ብር መልሰናል። በጥቅሉ እስካሁን ድረስ ያሉት ዕዳዎች ተከፍለው 37 ቢሊዮን ቀሪ ዕዳ አለብን። ከነዚህ ውስጥ በዚህ የለውጥ ዘመን ከባንክ የወሰንነው ብድር 5 ቢሊዮን ብቻ ሲሆን ባለፉት 27 ዓመታት ውስጥ ከተገነቡት ቤቶች ቁጥር አንጻር ሲታይ በብዙ አብላጫ በራሳችን በጀትና በበጎ ፈቃደኞች መገንባት ችለናል። የተከበራችሁና የተወደዳችሁ የዚህ ቪዲዮ ተመልካቾች እስከ መጨረሻው ስለተከታተላችሁን እናመሰግናለን። ለቻናላችን እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። የቻናላችን ቤተሰብ ከሆናችሁ ደግሞ ላይክና ሼር በማድረግ መረጃው ለወዳጅ ዘመዶቻችሁ ብታጋሩ ደስ ይለናል። በቀጣይ በሌላ ቪዲዮ እስከምንገናኝ በሰላም ቆዩን።